27 ዓመት ጨለማ ነበር ካልክ ጨለማ ይሰጣል ምን ችግር አለ እሱ አይሳ ነው ብርሃን ከጠየቀው ብርሃን ይሰጣል ጨለማ ከጠየቀው ጨለማ ይሰጣል የሆነ ህዝብ ከዚህ ህዝብ መማር አለበት ትናንትና ሲደበድቡን አንድ ላይ ሆነው ዛሬኛ በልጆቻችን መስዋዕት ቆመን የፌደራል መንግስቱን እጁን ጠምዝዘን ፕሪቶሪያ ድረስ ወስደን ስናነጋግረው ሰላም እንዲቀበል ስናረጋው በሉ እንግዳውስ እናንተ ጋር ከተነጋገርኩ ያማራን ህዝብ አቀጣቅጡኝ ሲል አናደርገው ምን ያልነው ተቀጥቅጣን ምክንያት ይያለን የትግራይ ህዝብ ትከሻ ላይ የዘነበ ማአት እኮ ማንንም አሽክመው እግዚአብሔርኛ ጋር ሆኖ ነው እንጂ ኮኛ ጋር የደረሰ ነገር እንዴ በህይወት ቆመን መሄዳችን ራሱ አንዳንዴ ነው ይገርመኛል ድሮን ወደ ትግራይ ስትመጣ ማርዘነብ እንዴት ዋለች እኮ ነበር የምንባለው ዛሬ ማርዘነብ ባህር ዳር ሲዞር እኔ ጥሩ ስሜት አይሰማኝም የሆነ ትግራዋይ እዚህ ጥሩ ስሜት አይሰማም ምክንያቱም የሞተውን ወንድሜ ሌላውን ሰው በመግደል